ሰርቲፊኬቱ ኦልሬዲ መጥቷል ማለት ነው። እንደምታዩት ኮንግራቹሌሽንስ ይላል። ሶ ፕሮግራሚንግ ፋንዳሜንታልስ እንግዲህ በዚህ መልኩ ሰርቲፊኬቱን ሰጥቶኛል ማለት ነው። ኢትዮ ኮደርስ ላይ ስንመዘገብ ብዙዎቻችን መጀመሪያ ላይ እንደምታዩት ይሄኛው ኢሜል ይደርሰናል ማለት ነው። አብዛኞቻችን ዳውንሎድ ማድረግ አልቻልንም። ኤረር ያጋጥመናል፣ ብዙ አይነት ኤረሮች። ያ ኤረር በምን ምክንያት ነው የሚመጣው? ጊዜው ኤክስፓየርድ እየሆነ ነው ማለት ነው። የተመዘገብንበት ጊዜ ኤክስፓየርድ በሚሆንበት ጊዜ ነው። ሶ አሁን እዚህ ላይ እንደምታዩት ምንድነው እያለኝ ያለው? ኢሜል መጀመሪያ ላይ ኢሜል ላይ ምንድነው የሚለን? ዩ መስት ኮምፕሊት ዩር ክላስሩም ኮንቴንት ኤንድ ፓስ ዘ ሰርቲፊኬሽን አሰስመንት ዊዝን 8 ዊክስ ይላል። ማክሲመም ፍሮም ዘ ዴት ኦፍ ዩር ኤንሮልመንት። ሶ ከ8 ሳምንት መብለጥ የለበትም። በ8 ሳምንት ውስጥ ክላሳችሁ መጨረስ አለባችሁ ነው የሚለው። ሶ ሰርቲፊኬቱን ለማለፍ ማለት ነው። የብዙዎቻችን ችግር እንመዘገብና ሳንጨርሰው እንቀራለን። 3 ወር 4 ወር ከሆነ በኋላ ተመልሰን ስንመጣ ኤረር ያሳየናል ማለት ነው። ሶ መልቲፕል አቴምፕት አለን፣ እሱ ፈተናውን ለማለፍ ነው። እና ዩ ካን ጌት ሰርቲፋይድ ኢን ሌስ ዛን 8 ዊክስ ነው የሚለው። ቢያንስ 2 ወር ማለት ነው። ከዛ ባነሰ ውስጥ ኮርሱን ጨርሰን ሰርቲፊኬቱን ዳውንሎድ ማድረግ መቻል አለብን። ያን ማድረግ ካልቻልን ምንድነው ሶሉሽኑ የሚለውን በዚህ ቪዲዮ ይዤላችሁ መጥቻለሁኝ። ያለን አማራጭ በሌላ ጂሜል አካውንት በሌላ አካውንት እንደ አዲስ ከፍተን ኮርሱን በአጭር ጊዜ ውስጥ መጨረስና ሰርቲፊኬቱን ዳውንሎድ ማድረግ የምንችል ነው የሚሆነው ማለት ነው። ሶ በዛሬው ቪዲዮ እንግዲህ አዲስ አካውንት ከፍቼ ቢኮዝ ኦፍ እኔም በተመሳሳይ የመጀመሪያ አካውንት ላይ ከ2 ወር በላይ ስለሆነው ሰርቲፊኬቱን ማግኘት አልቻልኩም። አሁን ዛሬ ግን በአዲስ አካውንት ከፍቼ ሰርቲፊኬቱን ዳውንሎድ እያደረኩ የማሳያችሁ ነው የሚሆነው። ቪዲዮውን እስከ መጨረሻው ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንግባ። ሰላም፣ እንዴት ናችሁ? ዛሬ እንግዲህ ኢትዮ ኮደርስ ላይ ማለት ነው የተለያዩ ፕሮብሌም ሲያጋጥሙን እንዴት ሶልቭ እንደምናደርግ ባለፈው አይተን ነበረ። አሁንም እንደምታዩት በባለፈው የከፈትኩት ማለት ነው 100% ካለ በኋላ እንደምታዩት ኮርሱን ኦልሬዲ ጨርሻለሁኝ። ከ100% ካልን በኋላ ማለት ነው ፈተናውን መውሰድ አልቻልኩም ነበረ ቢኮዝ ኦፍ ከ2 ወር በላይ ስለሆኑ ማለት ነው። ሶ እሱን ነገር እንዴት አድርገን ነው ዛሬ ሶልቭ የምናደርገው አዲስ አካውንት ከፍተን የሚለውን ነገር አሳያችኋለሁኝ። አክቹዋሊ ሶ እንደምታዩት 100% ነው የሚለኝ። ኦልሬዲ ኮርሱን ጨርሻለሁኝ። ሶ ኔክስት ስለው ኦር ደግሞ ቼክ ፎር ሰርቲፊኬት ስል እንደምታዩት ከ2 ወር ካለፈው ኦልሬዲ አይሰራም ብያቸው ነበር ባለፈውም። ሶ የዚህ አይነት ችግር ሞስት ኦፍ ዘ ታይም የሚከሰተው ለምንድን ነው? የእኛ ሬጅስተር ካደረግን በኋላ ጊዜው ኤክስፓየርድ ሲሆን ነው ማለት ነው። ሶ አሁን ምንድነው የምናደርገው? አዲስ አካውንት እንክፈትና ቼክ አድርገን እንይ። እዚሁ ላይ ኢትዮ ኮደርስ ብለን እንግባ። ኦኬ፣ አሁን ጌት ስታርትድ ልበለው። ኦኬ፣ ኮርሶቹ አሉ። እኔ አሁን ፕሮግራሚንግ ፋንዳሜንታልስ ስለነበረ ኦኬ፣ አሁን ሎጊን ቱ ኮንቲኒው እያለኝ ነው። እሱን ክሊክ ላድርግና በአዲስ አካውንት እንሞክረው እስኪ። ሳይን አፕ ሳይን ኢን ሳይሆን ሳይን አፕ ብለን አዲስ አካውንት እንጠቀም። አክቹዋሊ ብዙ አካውንቶች ይኖራቸዋል፣ የተለያዩ ጂሜል አካውንት ማለት ነው። እኔ በአዲስ አካውንት ልሞክረው። ሶ ኦኬ፣ ስታርት ማይ አፕሊኬሽን ልበል። አሁን እዚህ ጋር ላይ የሚሞሉ ፎርሞች አሉ። እንደ አዲስ ስትከፍቱ አገራችሁን ይጠይቃችኋል። ሪጅን ምናምን ምን ነገር አለ። እኔ እሱን ነገር ልሙላ። ሶ አሁን ሬጅስተር አድርጌያለሁ በአዲስ አካውንት። ስታርት ልበለው። እንደምታዩት ፕሮግራሚንግ ፋንዳሜንታል ከ1 ጀምሯል ማለት ነው። ሶ ያኔ ምን ነበረ 2 ወር ስላለፈው ኢሜሉን ኦልሬዲ አሳይቻችኋለሁ በባለፈው ቪዲዮ ማለት ነው። እሱን ገብታችሁ ማየት ትችላላችሁ። ከስተመር ሳፖርት ስጠይቅ
ጊዜው ኤክስፓየርድ ስለሆነ ነው ስለተባልኩኝ አሁን ላይ ግን እንደገና እንደ አዲስ ሬጂስተር አድርጌያለሁ ማለት ነው። እነሱ ኦልሬዲ ይሄኛውን እንትን ስለማያደርጉት ችግር የለውም። በአዲስ አካውንት አሁን ገብተን ኦልሬዲ ኮርሱን እየተከታተልን ነው። ኔክስት ላይ ምን ሊከሰት ይችላል የሚለውን ነገር ኦልሬዲ አብረን የምናየው ነው የሚሆነው። ሶ በዚህ መልኩ እንግዲህ መጨረሻ ላይ አሁን ይሄኛው አዲስ ስለሆነ አይ አም ሹር 2 ወር ሳይሞላ አሁን በሳምንት ውስጥ በ2 ቀን ውስጥ ኦልሬዲ መጨረስ ትችላላችሁ። እናንተ ይሄን እያነበባችሁ ኔክስት ካላችሁ እንዳነበባችሁትና እንደተማራችሁ ስለሚቆጠር መጨረሻ ላይ ፈተናውን ያቀርብልናል ማለት ነው። ሶ እሱን ነገር አብረን የምናየው ነው የሚሆነው ማለት ነው። በአዲሱ አካውንት ጥያቄውን ያመጣል አያመጣም፣ ኦር ሰርቲፊኬት ይሰጠኛል አይሰጠኝም የሚለውን አብረን የምናየው ነው የሚሆነው ማለት ነው። ሶ እዚህ ላይ እንግዲህ እንደምታዩት 96% ደርሻለሁኝ። ኦልሬዲ 100 ሊሞላ ነው። እሱን 100 ከሞላን በኋላ ፈተናውን እንዴት ነው የምንወስደው የሚለውን ኦልሬዲ እናያለን። ሶ እንግዲህ ኮርሱን ኦልሬዲ 100 ኮምፕሊት ካልን በኋላ ታይሙ ከደረሰ ዊዝን ኤ ታይም መውሰድ መቻል አለብን ማለት ነው። እንግዲህ ኤክስፓየርድ ይሆናል ብዙ ጊዜ ቶሎ ሳንጨርስ ስንቀር ብዙ ነገራቶች ያጋጥሙናል። ሶ You learned a ton of stuff in this lesson. You learned about the secret world of events that are flying all around your webpage as you interact with it. You learned how to interact with these events, all about the event lifecycle, and then we briefly looked at why JavaScript code that modifies the DOM should be written at the bottom of the HTML. እንግዲህ እንደምታዩት ሰርቲፊኬሽን አሰስመንት አምጥቶልኛል። ኦልሬዲ እዚህኛው ላይ 99% ይላል። ሶ ይሄኛው ሰርቲፊኬሽን አሰስመንቱ እንደምታዩት 100 ብሏል አሁን ላይ። ሶ እቺኛዋን መጨረሻው እንትነው ቅድም ያየኑ ማለት ነው። ፕሪቪየስ ብለን እናየው። ኦኬ እንግዲህ እንደምታዩት ይሄ ሰርቲፊኬት አሰስመንት ይላል። ሰርቲፊኬሽን አሰስመንት ኦልሬዲ ቲፕስ ቱ ፓስ ሰርቲፊኬሽን አሰስመንት ሚል ነገር አለ። እሱን ማንበብ ትችላላችሁ፣ ደጋግማችሁ መሞከር ትችላላችሁ ምናምን ነው የሚለው። ሶ እዚህ ጋር ላይ ማንበብ ትችላላችሁ። እንግዲህ በባለፈው ቪዲዮም እንዳያችሁት ሰርቲፊኬሽን አሰስመንቱ ላይ ዘ ሰርቲፊኬሽን አሰስመንት ኢዝ your way to get your certificate of completion for the challenge phase of this program ይላል። so here is what you need to know about the certification assessment። ምንድነው certification assessment is completely online ነው። the certification assessment will test the skills you learned from challenge phase of this ከፕሮግራም ውስጥ ነው ጥያቄ የሚወጣው ይላል። you must sit for the certification within 8 weeks or less depending on when you enrolled from ዘዴት ዩ ኤንሮልድ ይላል። አሁን የብዙዎቻችን ችግርም ይሄን ነው። በዊዝን ኤ ታይም ፈተናውን ስለማንወስድ ኮርስ ስለማንጨርስ እንጂ ሌላ ምንም ችግር የለውም ማለት ነው። ሶ 60 ሚኒት ይሰጣል ነው የሚለው። ሰርቲፊኬሽን አሰስመንት ዱሬሽን ኢዝ እዚህ ጋር ላይ እንደምታዩት 60 ደቂቃ ነው፣ 60 ሚኒት ኦንሊ ፍሮም ዘ ሞመንት ዩ ስታርት ዘ አሰስመንት ይላል። 60 ደቂቃ ይሰጣችኋል። ዩ ዊል ቢ ኤብል ቱ ሲ ካውንት ዳውን ታይመር ኦልሬዲ ሰዓቱን ማየት ትችላላችሁ ነው የሚለው። እነዚህን ማንበብ ትችላላችሁ። ሶ ዘ ሰርቲፊኬሽን አሰስመንት ኮንሲስት ኦፍ 20 መልቲፕል ቾይስ ኩዌሽንስ አባውት ዩር ትራክ ኮንቴንት 20 ጥያቄ ያለው ምርጫ ነው የሚለው። you cannot skip any question or return to
ኤኒ ፕሪቪየስ ዋን መመለስ አይቻልም። ሶ ኔክስት እያላችሁ ነው የምትሰሩት ማለት ነው። you will be eligible to receive a certificate completion in your track if you pass the certification assessment with a minimum score of 60% ይላል። አሁን 60% በላይ የሚሆነውን ከመለሳችሁ ዳውንሎድ ማድረግ ትችላላችሁ ሰርቲፊኬታችሁን ነው የሚለው። ካላለፋችሁት in case you do not pass the first time you will be able to reattempt the certification assessment until you pass as long as you are within your allotted program duration ይላል። መደጋገም ትችላላችሁ ነው የሚለው። ኦልሬዲ ከ60% በላይ መመለስ ባትችሉም ድጋሚ ተፈተናችሁ ማለፍ ትችላላችሁ ነው የሚለው። you will be able to take the certification assessment as well as reattempting it ምናምን የሚለው እሱን ማንበብ ትችላላችሁ። ኦልሬዲ እስኪ ኔክስት እንበለው። ሰርቲፊኬት ኦፍ ኮምፕሊሽን ይላል። ቼክ ፎር ሰርቲፊኬት የሚል ነገር አለ። ከዛ በፊት ግን እዚች ጋር ስታርት ዘ ሰርቲፊኬት አሰስመንት የምትላለች እሷን ክሊክ እናድርጋት። እንደምታዩት አሁን ምንም አይነት ኤረር የለም። ስሜን አምጥቶልኛል። ሶ ቡክ ዩር አሰስመንት ፕሮግራሚንግ ፋንዳሜንታልስ እያለኝ ነው። ስለዚህ ስሜን ያመጣል፣ ኢሜል ያመጣላችኋል። ሶ ስታርት አሰስመንት እንበለው። ኦኬ ፕሮግራሚንግ ፋንዳሜንታልስ ቻሌንጅ ትራክ ሰርቲፊኬሽን አሰስመንት ይላል። እንደምታዩት እዚህ ጋር ላይ ዋርኒንግ ምናምን የሚሉ ጽሁፎች አሉ። ኢንስትራክሽን ነው። ቺቲንግ ኢዝ ኮንሲደርድ አስ ሲሪየስ ኦፌንስ ይላል። ሰርቲፊኬሽን አሰስመንት ኩዌስችንስ ኦር አንሰርስ ሹድ ኔቨር ቢ ሼርድ ኦቨር ሶሻል ሚዲያ። በሶሻል ሚዲያ ሼር መደረግ የለበትም። 5 ሚሊዮን ኢትዮ ኮደርስ ኮሚዩኒቲ ፕላትፎርም ኦር ኤኒ አዘር ፕላትፎርም ሼር እንዳታደርጉ ነው የሚለው። ጥያቄዎቹን ሶ አይቻልም ነው የሚለው ሼር ማድረግ። ዱሪንግ ዘ ሰርቲፊኬሽን ዱ ኖት ቢጊን ዩር ሰርቲፊኬሽን አሰስመንት አንቲል ዩ አር አብሶሉትሊ የሚሉ ነገሮች አሉ። ዩር ዋን ታይም 60 ሚኒትስ አክሰስ ይላል። ያው ቅድም እንትን ያላቸው ነገሮች ናቸው። ሶ እነዚህን እንትን ካልን በኋላ ጎቱ አሰስመንት እንለዋለን። ጊቭን ዘ ፎሎዊንግ ጃቫስክሪፕት ኮድ ይላል። እንደምታዩት ጥያቄው ኦልሬዲ ይሄ የመጀመሪያው ጥያቄ ነው። እዚህ ጋር ላይ ሰዓት ያሳየኛል። ሶ እንግዲህ ጥያቄውን በዚህ መልኩ ይመጣልናል ማለት ነው። ምርጫ ነው እንደምታዩት እየሞላን ኔክስት እንላለን ማለት ነው። እንሂድ። ኦልሬዲ ይሄ የመጀመሪያው ጥያቄ ነው። ኔክስት ልበል። ሁለተኛ ጥያቄ ይመጣላችኋል እንደምታዩት። እንደምታዩት እንግዲህ 20ኛ ጥያቄ ደርሻለሁኝ። 33 ደቂቃ አለኝ የቀረኝ ማለት ነው። ሶ እንግዲህ ለአንድ ጥያቄ ኦልሬዲ 3 ደቂቃ ነው የሚሰጠው ማለት ነው። እንደዛ ከሆነ ሶ 20ኛ ጥያቄ ላይ ነኝ። ኦኬ ኮሬክት ኤችቲኤምኤል ሲንታክስ ነው የሚለኝ።
ሁለት ዲቭ አለው። ይሄ አይሆንም። ሶሪ ኦኬ ዲቭ ይሄም ሁለት አለው። አይሆንም። ዲቭ ኢሜጅ ኦኬ ኖርሌጅ ኦኬ ይሄ ይሆናል። ዲቭ ኢሜጅ የክሎዚንግ ታግ አያስፈልገውም። አይ ቲንክ ሶ ሌላው ትክክል ነው። ሶ 20ኛ እንድሙላ ዘን ኔክስት ልበል። ዩር አንሰር ዌር ሰብሚትድ እያለኝ ነው። ቴንክ ዩ ፎር ቢንግ ፓርት ኦፍ ዘ 5 ሚሊዮን ቴዎኮደርስ ዊ ሆፕ ዩ ፋውንድ ዩር ለርኒንግ ጆርኒ ዊዝ አስ ኢንጆይብል ኤንድ ፍሩትፉል እያለኝ ነው። ሶ ቱ ቼክ ኢፍ ዩ ፓስድ ዘ አሰስመንት ኦር ኖት ኤንድ ጎ ቱ ኤንድ ኖት ኤንድ ቱ ጀነሬት ዩር ሰርቲፊኬት ኢፍ ዩ ዲድ ነው እያለኝ ያለው። ቱ ቼክ ኢፍ ዩ ፓስድ ዘ አሰስመንት ኦር ኖት ኤንድ ቱ ጀነሬት ዩር ሰርቲፊኬት ኢፍ ዩ ዲድ ፕሊዝ ክሊክ ኦን ቼክ ቱ ሰርቲፊኬት በተን ቢሎ እያለኝ ነው። ማለፍ አለማለፍህን ቸክ አድርግ እያለኝ ነው። እዚህ ላይ እንግዲህ ከ60% በላይ መልሼ ከሆነ አልፋለሁኝ፣ ጀነሬት ያደርግልኛል ማለት ነው። ሰርቲፊኬቴን እሰጣለሁኝ። ሶ ከዛ በታች ከሆነ ደግሞ ድጋሚ መፈተን ትችላላችሁ። ያስጨንቅ ነገር የለውም። ሶ ቸክ ፎር ሰርቲፊኬት ልበሉ። ኦኬ ምንድነው እያለኝ ያለው? ጌት ዩር ሰርቲፊኬት ፕሮግራሚንግ ፋንዳሜንታልስ ዩር ኔም ሾውን ቢሎ ኢዝ ሾውን ቢሎ ዊል ቢ ፕሪንትድ ኦን ዘ ሰርቲፊኬት ቱ ቼንጅ ዩር ኔም ፕሊስ ቪዚት ክላስሩም ሲቲንግ ቢፎር ጀነሬቲንግ ዘ ሰርቲፊኬት እያለኝ ነው። አሁን ይሄ ክላስሩም ሲቲንግ ላይ ግባና ስምህን ሁሉን ነገር አስተካክል ነው እያለኝ ያለው። ሶ ይሄኛውን የአያት ስም ጨምርበት። ከዛ ሴቭ ቼንጅ ትሉታላችሁ። እስኪ ሪፍሬሽ እናደርገው። እንደምታዩት የአያት ስም ድረስ አመጡልኛል። ሙሉ ፈርስት ኔም እና ላስት ኔም ብቻ ማድረግ ትችላላችሁ እሱ። ከዛ ምን ልበለው? ጌት ሰርቲፊኬት ልበለው። ኦኬ ዘ ኔም ሾን ቢሎ ዊል ቢ ፕሪንትድ። ኦኬ ስም ያለ ቼኪንግ ኤሊጂቢሊቲ ፎር አሰስመንት ሰርቲፊኬት ኤንሮልድ ዊዝን አሎር ታይም ፓስድ ሪኳየርድ ማይልስቶንስ። ስለዚህ አልፍ ያለሁኝ ማለት ነው። እዚህ ጋር እንደምታዩት ፓስድ እያለ ስለሆነ አልፍ ያለሁኝ ማለት ነው። ስለዚህ ኤሊጂቢሊቲው እንደምታዩት ሶስቱም ኤንሮልድ ነኝ። በሰዓቱ ጨርሻለሁ። እንዳያችሁ 30 ደቂቃ ምናምን ነበረ ትርፍ። ስለዚህ አልፍ ያለሁኝ። ጌት ዩር ሰርቲፊኬት ነው የምትለዋን ክሊክ ላድርግ ማለት ነው ዳውንሎድ ለማድረግ። ሶ ኮምፕሊት ግራጁዌሽን ያለኝ ነው። አፍተር ግራጁዌሽን ቪው ኤንድ ሼር ዩር ሰርቲፊኬት ኦፍ ኮምፕሊሽን ይላል። ሶ ቻሌንጅ ፕሮግራም ኮምፕሊሽን ዩ ሃቭ ኮምፕሊትድ ዩር ቻሌንጅ ፕሮግራም ኤንድ አር ሬዲ ቱ ግራጁዌት እያለኝ ነው። ኩዌሽነር የሚል ነገር አለች እችኛዋ። ኢን ኦርደር ቱ ሄልፕ አስ ኪፒንግ ኢምፕሩቪንግ ፕሊዝ ፕሮቫይድ ፊድባክ ኦን ዩር ኤክስፒሪንስ ኤንድ ፊውቸር ፕላንስ ይላል። ኮንግራቱሌሽንስ ኦን ኮምፕሊቲንግ ዩር ጆርኒ ዊ ውድ ላቭ ቱ ሂር ፍሮም ዩ አባውት ዩር ኤክስፒሪንስ ነው እያለኝ ያለው። ጥያቄ ነገር አላችሁ ሰርቬ ዋት ዲድ ዚስ ፕሮግራም ፕራይመሪሊ ሄልፕ ዩ አቺቭ ይላል። ጌት ኤ ጆብ ፎር ስዊች ቢካም ፍሪላንሰር ስታርት ኤ ኒው ቢዝነስ ዲቨሎፕ ማይ ስኪልስ ፎር ማይ ከረንት ሮል ኤንድ ይኸኛውን ትሞላላችሁ። ኦልሬዲ ሰርቬ ናቸው እነዚህ፣ ትንሽ ረዘም ይላሉ። ሶ እሱን እስኪ ቢካም ፍሪላንሰር ልበለው። ሃው ላይክሊ ዩ ቱ ሪኮመንድ ኤ ዩዳሲቲ ፕሮግራም ቱ ፍሬንድ ኦር ኮሌጅ ኦን ስኬል ፍሮም 0 to 10 ይላል። ዊዝ 10 ቢንግ ኤክስትሪምሊ ላይክሊ ቱ ሪኮመንድ ኤንድ 0 ቢንግ ኖት የሚለው ለሌሎች እንዴት ሪኮመንድ ታደርጋላችሁ ነው ያለኝ ያለው። ሶ 9 ልስጣቸው። እሺ
ልበለው። ከዛ ሰብሚት እንበለች ሰርቬይ ነገር ነች። እሷን እንትን ካልን በኋላ ወደ ሰርቲፊኬቱ ኦልሬዲ መጥቷል ማለት ነው። እንደምታዩት ኮንግራቹሌሽንስ ይላል። ግሬት ጆብ ኦን ኮምፕሊቲንግ ዩር ፕሮግራም ዳውንሎድ ዩር ሰርቲፊኬት ዳውንሎድ ዩር ሰርቲፊኬት አስ ፕሩፍ ኦፍ ዩር ግራጁዌሽን እያለ ነው። እንደምታዩት ፕሮግራሚንግ ፋንዳሜንታልስ ብሎ ስሜን አምጥቷል። የተሰጠሁበት ቀን አለ። ሶ ፕሮግራሚንግ ፋንዳሜንታልስ እንግዲህ በዚህ መልኩ ሰርቲፊኬቱን ሰጥቶኛል ማለት ነው። ከዛ የቺኛዋን ሊንክ ነው እንግዲህ ዳውንሎድ ማድረግ ትችላላችሁ ሲምፕሊ በፒዲኤፍ መልኩ ማለት ነው። ስለዚህ ዳውንሎድ ልበለው ሴቭ አስ ፒዲኤፍ ይላል እዚህ ጋር ላይ ኦኬ፣ በፒዲኤፍ መልኩ ሴቭ ልበለው ማለት ነው። ሶ ዴስክቶፕ ላይ ሴቭ ልበለው። ኦኬ፣ አሁን ዴስክቶፕ ላይ ሴቭ አድርጎልኛል ማለት ነው። እስኪ ገብተን እንየው። ይሄኛው ነው ለርን ዘ ሌተስት የሚለው እዚህ ጋር ላይ ያለ እንደምታዩት በዚህ መልኩ ዳውንሎድ አድርጎልኛል ማለት ነው። ዳውንሎድ ስታደርጉ የራሳችሁን ስም መስጠት ትችላላችሁ። እዚህ ጋር ላይ ዳውንሎድ ብለን እዚህ ጋር ላይ ሴቭ ስለው እዚህ ጋር ላይ ለምሳሌ ፕሮግራሚንግ ፋንዳሜንታልስ ብዬ እዛው ዴስክቶፕ ላይ ሴቭ ማድረግ እችላለሁ ድጋሚ ማለት ነው። ከዛ በኋላ እንደምታዩት ፕሮግራሚንግ ፋንዳሜንታልስ ብሎ በዚህ መልኩ ዳውንሎድ አድርጌያለሁኝ ማለት ነው። እንግዲህ እንደማጠቃለያ ምንድነው ማድረግ ያለብን የሚለውን ነገር ኦልሬዲ ሁሉን ነገር አይተናል። ሶ በጣም ላስቸገራችሁ ሰዎች እንግዲህ ሶሉሽኑ ምንድነው? ኦልሬዲ በአዲስ አካውንት ትራይ አድርጉ። ከ8 ሳምንት የሚለው ኦልሬዲ ይሄ ኢሜል ላይ የሚልኩልን ማለት ነው። ስንመዘገብ ኦልሬዲ 2 ወር ማለት ነው። ከዛ በዛ ውስጥ ለመጨረስ ሞክሩ። አስመቻስ ፖሲብል በዛ ውስጥ ለመጨረስ ሞክሩ። ሜቢ ተመዝግባችሁ ደግሞ ጊዜው አልፎ ከሆነ እንዳየኑ በቪዲዮ በሌላ አካውንት ሌላ ጂሜል አካውንት ይኖራችኋል። ኦልሬዲ በሱ ገብተን ዳውንሎድ ማድረግ እንችላለን ማለት ነው። በሌላ እንደ አዲስ ተመዝግበን ማለት ነው። ሶ እንግዲህ ያለው ነገር ይህን ይመስላል። ምናልባት ዌብሳይቱ ኢትዮኮደርስ.ኢቲ አልሰራላችሁ ካለ udacity.com/ዳሽቦርድ ብላችሁ ሰርች ብታደርጉ ያመጣላችኋል። አሁን ሎጋውት ብዬ እንደምታዩት እዚህ ጋር ላይ ሎጊን ብለው ኢንተርፌሱ ያው ዘሴም ነው። ሶ እዚህ ጋር ላይ እንግዲህ ሳይን አፕ ብላችሁ በአዲስ አካውንት ማለት ነው መመዝገብ ትችላላችሁ። እንደምታዩት ጉግል አለ። በጉግላችሁ ጂሜል አካውንት እንግዲህ መክፈት ትችላላችሁ። ቪዲዮም ሰርቻለሁ። ኦር ደግሞ በዚህ በፌስቡክም ሳይን አፕ ማድረግ ትችላላችሁ ማለት ነው። ኦር ሌላም ኢሜል ካላችሁ እዚህ ጋር አስገብታችሁ ሳይን አፕ ብላችሁ እንደገና እንደ አዲስ የተመዘገባችሁ ሁሉንም ኮርሶች ዳውንሎድ ማድረግ ትችላላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። አይ ቲንክ ከዚህ ጋር ተያይዞ ይሄ ቪዲዮ በቂ ነው ብዬ አስባለሁ። ሶ ይሄ ኢትዮኮደርስ ይቆያል ፕሮግራሙ ቢያንስ እስከ 2027 ምናምን መሰለኝ። እዛ ድረስ በዚህ መልኩ ዳውንሎድ ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቻው።